ክርስቶስን ማወቅ ማለት ምን ማለት ነው? ምን ማለት ነው ኢየሱስ ክርስቶስን ማወቅ ማለት? ከሱ በስተቀር ከኢየሱስ ክርስቶስ በስተቀር አምላክ በጭራሽ የለም። እንግዶች ትደነግጡ ይሆን? ከኢየሱስ ክርስቶስ በስተቀር አምላክ የለም ሲባል ያስደነግጣችሁ ይሆን? ምናልባት ኢየሱስማ ወልድ ነው፣ አብና መንፈስን የት ልታረገው ነው ትሉ ይሆን? ኢየሱስማ ወልድ ነው፣ አብን የት ልታደርገው ነው ብላችሁ ከመቀመጫችሁ ወደ ኋላ ለጠጥ ትሉ ይሆን? ግድ የላችሁም። መጽሐፍ ቅዱስ ቢመልስላችሁስ? ኢየሱስ እሺ በሉ፣ አይዟችሁ፣ ለእኔ አይደለም ለእግዚአብሔር ቃል አብም ነው። እንዴት? በኢሳይያስ ምዕራፍ 9 ላይ የእግዚአብሔር ቃል እንዲህ ይላል። ኢሳይያስ ምዕራፍ 9 ኢየሱስ ይባረክ። ክርስቶስ ኢየሱስ ከመወለዱ በፊት ነቢዩ ኢሳይያስ የተነበየው የትንቢት ቃል ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ ወልድ። ወልድ ምንድን ነው? ኃያል አምላክ። በቃ ሌላ የለም። ኃያል አምላክ። ቀጥሎ ምን ይላል መሰላችሁ? የዘላለም አባት። እሺ ስሙ። አሁን ወደ ግዕዝን ተርጉሞ ሄዱ። አብ ምን ማለት ነው? አባት። የዘላለም አባት ማለት የዘላለም አብ ወልድ። ወልድ ምንድን ነው? የዘላለም አብ ነው። ማን አለ? ይሄው